የዛሬዋ እንግዳችን መቅደስ ጸጋይ ትባላለች። ወጣት የጥበብ ባለሙያ የተወለደችው አዳማ ናዝሬት ነው። ትምህርቷን በአብዛኛው እዛው አዳማ ጨረሰች። ከዛም ወደ አሜሪካን ሀገር ሄዳ የከፍተኛ ትምህርቷን ተከታተለች። ሞዴል ሆና ሰርታለች። በታላላቅ ዓለም አቀፍ መድረኮች ታላላቅ የፋሽን ሾው ዝግጅቶች ላይ ተሳትፋለች። ከዛም ሁሉንም ነገር ትታ የነፍስ ጥሬው ወደምትላት ጥበብ አዘንብላለች። ጥቂት በማይባሉ ፊልሞች ላይ በትወና በዳይሬክተርነትና በፕሮዲዩሰርነት ሰርታለች። በኢቢኤስ ቴሌቪዥን መቅዲሾ የተሰኘ ዝግጅት ከ2 ዓመታት በላይ አሰናድታለች። አሁን በዛው ቴሌቪዥን ጣቢያ ሞጋቾቹ የተሰኘ ተከታታይ ድራማ ፕሮዲዩስ እያደረገችና ዶክተር ኮከብ የተሰኘችውን መሪ ተዋናይ ሆና እየሰራች ነው የምትገኘው። ከመቅደስ ጸጋይ ጋር በስራዎቿ በግል ህይወቷና በምኞቶቿ ላይ አውግተናል። ተከታተሉን ዘንድ ጋበዝ። ዮናስ ወልደየስ። በቅድሚያ መቅደስ ጸጋይ ማን ብዬ እንደማስተዋውቅ አላቅም። ሞዴል ናት፣ ፕሮዲዩሰር ናት፣ ዳይሬክተር ናት፣ የፊልም ጽሁፎች ትጽፋለች፣ ቶክ ሾው ታዘጋጅ ነበር፣ የቴሌቪዥን ቶክ ሾው። በጣም ብዙ ሙያዎች ነው ያሏት። ራስሽን ግን ማን ብለሽ ነው የምትገልጪው? ከሱ ልጀምር። እንዳልከው ብዙ ነገሮች ናቸው፣ ግን አይ ቲንክ በአሁን ሰዓት ላይ ሞር ዲፋይን ያደርገኛል ብዬ የማስበው አክትረስ ተዋናይነቱ ነው ሞር አሁን በአሁን ሰዓት ላይ ያለው እና ዳይሬክተር የሚለው የኔ ልብ ውስጥ ያለው ማለት ነውና ጽሁፍ ያው መጻፍ በቃ ፊልም ሰሪ በሚለው ቢያዝ ይሻላል። መቅደስ አሜሪካን በርክሌን የተማረችው አሉኝ። እውነት ይሆን እንዴ? የሚያስደነግጥ ስም ነው ዩኒቨርሲቲ። አዎ የበርክሌ ግራጁዌት ነኝ። ኢንተርናሽናል ቢዝነስ ነው ያጠናሁት እና የዛ ተማሪ ነበርኩ። እንግዲህ ትምህርትን ያክል ነገር አሜሪካን ሄድሽ፣ አሜሪካን ሀገር ትልቅ ዩኒቨርሲቲ በርክሌ ገባሽ። በርክሌ ኢንተርናሽናል ቢዝነስ የሚባል ትምህርት ተማርሽና ሀገሪቷን በቢዝነስ ረገድ የሆነ መንገድ ታስጉዛለች ሲባል ባልተጠበቀ ሁኔታ ሌላ መስክ ውስጥ ነው የተገኘሽው። ምን አነጣጣለሽ ከተማርሽበት ትምህርት ጋር? እንትን ቢዝነሱ ያው መጀመሪያም የኔ ፍላጎቴ ከ13 ዓመት ጀምሮ አርቲስት መሆን ነበር። ግን ያው አባቴ ትንሽ በቀለም ትምህርት ላይ ጠንካራ ስለነበር ግዴታ የመጀመሪያ ዲግሪ መያዝ አለብሽ ተባልኩኝ። ሳስበው ማጥናት ካለብኝ ቢዝነስ ማጥናት ያለብኝ መጥቼም እዚህ በአርት ስራ ላይም ሆኜ የራሴን ድርጅት የመክፈት ሐሳብም ከልጅነቴም ጀምሮ ስለነበረኝ ድርጅቴን በእንዴት አድርጌ ማስተዳደር አለብኝ የሚለውን ዕውቀት በገበይ ይሽራላል ብዬ ወደዛኛው ገባው። ግን እሱንም እየተማርኩኝ ጎን ለጎን ፕሌየርስ ቲያትር የሚባል መንሃተን ውስጥ ገብቼ የፊልም ስራ ትምህርትም ተመሪያለሁኝ። ስንት ጊዜ ተማርሻት? እሱ የ6 ወር ኮርስ ነው የወሰድኩት። የ6 ወር ኮርስ ተማራለህ፣ 6 ወሩ ደግሞ ፕራክቲስ ማለት ነው። ኦልሞስት ለ1 አመት ያህል። ስለዚህ ከ13 አመት ጀምሮ የነበረውን የጥበብ መነሻ ማናተን ሄደሽ ትንሽ አሳደግሻት በትምህርት? ትንሽ ያው ኮርሶቿን ቤዚክ ኮርሶቿን ወሰድኩኝ። ከዛ በኋላ ደግሞ መጥቼ እዚህ ያው በተግባር እየታገልኩ ነው ከመጽሐፍ ጋር። አዎ መቅደስ መጀመሪያ አካባቢ በአብዛኛው ስምሽ ይጠራ የነበረው ከዚህ ከሞዴል ጋር በተለይ ከሱ ጋር በተገናኘ ነበር። እንደውም ብዙ የቁንጅና ውድድሮች ላይ ዳኛ ሆነሽም የሰራሽባቸው አጋጣሚዎች ነበሩ። በዓለም አቀፍ ደረጃ የሞዴሊንግ ላይ ብዙ ተሳትፎ ነበረሽ። ፋሽን ሾው ምናምን ታቀርቡ ነበርና እስቲ ያን ጊዜ አጫውቺኝ። አዎ ሞዴሊንጉን በ19 አመቴ ነው የጀመርኩት። እዚህ ያለው ነው ኮርሱን የሚወሰድኩት። እንደነ ታምራት ፋሽን መጽሔት አዘጋጅ እነ ጎሊያድ ምናምን በነበሩበት ጊዜ ከነሱ ጋር ነበር አንዳንድ ስራዎች በሚሰሩበት ጊዜ እነሱ ላይ የሰራው ነበር። እዚህ ጋር እነ ቹቹ የወርቃማ ጎልድ መቀስ ያሸነፈ ጊዜ ምናምን የዛን ጊዜ ቢልቦርድ ምናምን ሰርቼ ነበርና እዚህ ነው የጀመርኩት እንቅስቃሴውን። ያ አጋጣሚ ቁመቴም ረጅም ነው፣ ሰውነቴም ሞዴል ለመሆን የተመቻቸ ስለነበር እዛም እድሉን ሳገኝ ትምህርት ቤቴን ከፍሎ አስተምሮኛል እና እዚህ መጥቼ የፈለኩትን አይነት ስራ እንድሰራ የፊልሙን ስራ እንድሰራ በጣም ትልቅ አስተዋጽኦ ያደረገልኝ ፕሮፌሽን ነውና እንትን ያልነበረም በቃ መሆን ስለምችል የሆንኩት ስራ እንጂ ልቤ የነበረው እዚህ ላይ ስለነበረ ያው ባጭሩ ቀጫውት እንጂ ትልቅ ቦታ ላይ እየደረስኩ ነበር። በተለያዩ መጽሔቶች ላይ አንተም እንዳልከው ኢንተርናሽናል ፋሽን ሾዎችን እየሰራው በጣም ትልቅ ቦታ ላይ እየደረስኩ ነበር። ግን ይሄኛው የልቤን ማስተካከል ስለነበረብኝ ያንን ገንዘቡን ትቼው መጣሁ ማለት ነው። እንደውም አንዳንድ መጽሔቶች ላይ ስመለከት ሱፐር ሞዴል ምና እያሉላ ይጽፋሉና ይሄ ሞዴሊንግ ደረጃውን በያሰብኩኝና ደረጃውን ለመገመት እንዲመቸን
ሱፐር ሞዴል እያሉ የሚጽፉት እንኳን በስተት ነው ሱፐር ሞዴል ደረጃ አልደረስኩኝም ግን እዛ መስመር ውስጥ ነበርኩኝ የቶፕ ሞዴል በሚባለው ደረጃ የገባው መድረክ ስራዎችን ሰራ ነበር ብዙ ስራዎችን ሰራ ነበር እንደ ሴፕቴምበር ፋሽን ዊክ ካቱር ፋሽን ዊክ የሚባሉ አሉና ትላልቅ መድረኮች ናቸው እዛ ላይ አንድ ሰው ተሳትፎ ከታየ ወደ ሱፐር ሞዴልነቱ ለመሄድ መንገድ ላይ ስለሆነ ያው ሰው በዛው ይጠራዋል እንጂ እዛ ጋር አልደረስኩኝም ወዲያው ያቋረጥኩት ከመንገዱ ማለት ነው እስቲ 13 አመት ደጋግመ ስለተጠቀሻት 13 አመት ላይ ምን ነበራት እቺ ልጅ ብዬ ላውቅ ፈለኩኝ 13 አመት ላይ ምን ጽሁፍ ተጽፊ ነበር ተዘፍኚ ነበር ስልተሲ ነበር ምን ነበር የኪነ ጥበብ ጥሪሽ ጽሁፍ ላይ ነው ትዝ ይለኛል እንደውም አንድ ጊዜ ቁጭዬ አባቴ በጣም እንደነገርኩ የመጀመሪያ ልጅ ነኝ ሴትም ብቸኛ ሴት ነኝ የመጀመሪያ ነኝና በጣም ቁጥጥር አለ ከፍተኛና ቀን ስለሚቆጣ ለሊት ነው የምጽፈውና በተደጋጋሚ ጽፍ ምን አድርገውኛል ነበር መሰለ መኝታ ቤቴን ከነሱ መኝታ ቤት ጋር አንድ ላይ አድርገውት መስኮቱ ክፍት ነው በመስኮት ማየት ይችላል መስኮታችን ያዋስነናል መሐሉንና ቁጭ እየተጽፍ ለሊት እየተነሳ አባቴ ያየኛል ለካስ በመስኮት ነው ያላቀምና እንዴት ልጅ ፍቅር ያዛት እንደይና ከናቴ ጋር እንዴት ልጅ በዚህ እድሜው ፍቅር ሳይዛ አይቀርም ተብዬ እኔ ትምህርት ቤት ሲሄድ መኝታ ቤቴ ይገባና ይበረበራል ያኔ አጫጭር ልቦለዶች ነበር ምጽፍ የነበረውና ያኔ ነው ያወቁት እነሱም እና በጽሁፉ ነው የጀመርኩት በጽሁፉ ነው እንትን ያልኩት ከዛ በጽሁፍ የተጀመረው ነገር ያደገ መጥቶ አብዛኛው የህይወትሽ መድመቂያ ሆኖት ፊልሞች ይመስሉኛል ወደ ፊልም ገባሽና መጀመሪያ እስቲ ከፊልም ጋር እንዴትና በምን አይነት ሁኔታ ተዋወቃችሁ ብለን እንጀምር የመጀመሪያ ፊልሜ ትስስር ነው አሜሪካን ነገር ያለውን የጻፍኩት ድርሰቱንና ልክ እዚህ እንደመጣሁኝ ነው የሰራሁት በኢትዮጵያዊነትና የማንነትን ፍለጋ ላይ ነው እንደውም በኢትዮጵያ ቴሌቪዥን ባለፈው ሳምንት አልፎ ነበር መሰለኝና እሱ ላይ ያ የመጀመሪያ ስራዬ ነው በዛ ነው በትስስር ነው ወደ ፊልሙ ዓለም የተገባሁት ማለት ነው እንግዲህ ከ13 አመት የመጀመሪያ ፊልሜን ሰራ 25 አመቴ ነበርና እስከዛን ጊዜ የነበረው እድሜ ለዚህ ለፊልም ስራ ለመሄድ እዚህ ውስጥ ለመግባት የሚያስኬድ ጉዞ ነበር ለኔ ትምርቱም ሁሉም ነገሩም ያው የቤተሰብ ግዴታ ነው ተማራለ ሞዴሊንጉም ደግሞ ገንዘብ ማግኛ ነው እዚህ መጥቼ የምፈልገውን ስራ ለመስራት ግዴታ የራስን ነገር ሲኖርህ ነው የምትፈልገውን ነገር መስራት የምትችለው እንጂ ተቃጥራ ወይ አክተር ሆነ ምናምን ከሆነ ከስር ነው የምትጀምረው በጣም ረጅምና አድካሚ ጉዞ ስለሚሆን ለዛ ለፊልም ስራው ስንቅ ነበር ራሴን በራሴ ነው እዚህ ጋር ያደረስኩት ብዬ ነው ማምነው እንዴ ታሪክ ብቻ ናችሁ ዳውሽ ናችሁ ለራሳችሁ አትሆኑ የሚሉንን ሁሉ መልሰን እንደገደል ማሚቱ እናስተጋባለን የፈለገውስ ቢሆን ሳይምስት አስበው አንድ ሀገር ላይ መጥቶ ስለዛች ሀገር ያንቋሸሽ ማለት ለኔ ታላቅ ንቀት ነው ጉዳይ ለማስፈጸም እንጂ አንድ የውጭ ዜጋ ካለ ቅድሚያ የሚሰጠው ለሱ ነው እንዴ ኢማጂን እኛ ራሳችን እንኳን ነጭ አምላኪዎች እየሆንን This is the truth እንግዲህ ወደ ፊልም መጣሽ ትስስር የመጀመሪያ ፊልምሽ ነው ከዛ በኋላ ካልተሳሳትኩኝ ዘራፍ ያዳም ገመና ሌላም ነበር በቅርብ ጊዜ የከረመ ሌሎች ፊልሞችም አሉና እንደው ህዝቡ ውስጥ ወይ ህብረተሰብ ውስጥ የበለጠ ገብቼበታለሁ እውቅና አትርፌበታለሁ መጥቶ ፊልም የትኛው ነው I think ያዳም ገመናና ዘራፍ ናቸው በጣም ትስስር የመጀመሪያ ስራዬም ስለነበረ የተወሰነ ሰው አይቶታል ግን በብዛት ስፕሬድ አድርጓል ብዬ አላምንም ያዳም ገመናና ዘራፍ ግን ሁለቱም የተለያዩ ጀነሮች ናቸው በተለይ የተለያየ ጀነር ለሚያደንቅ ኦዲየንስ ውስጥ አስገብተውኛል የሚል እምነት ነው ያለኝ አንድ ከቻይና ጋር የሰራሹ ነበር ካልተሳሳትኩኝ ከሸዋፈራው ጋር የተሰራው ዘራፍ የሚለው ፊልም ነውና የፈተነሽ ነገር አለ እሱ ፊልም ላይ የምታስታውሹ ነገር አለ የተለየ ነገር እንደ ተዋናይ ገጸ ባህሪዋ በጣም ፈታኝ ነበረች ከኔ ባህሪ ጋር ምንም አትሄድም ከሰራቸው ስራዎችም ሶስተኛ ፊልሜ ነበር ትስስርና አዳም ገመና ናቸው ሁለቱም የሆነ ረጋ ያሉ ሴቶች ምናምን እንደዚህ ተማሩ ምናምን አይነት ሴቶች ነበር የሰራሃቸውና እነዌ የሆነ ከኔ ጋር እንትን የሚላቸው ነገሮች አለ ብዙ ሩቅ አልነበሩም ከኔ ማንነት ጋር እቺኛዋ ግን ቶታሊ ከውቀት የጸዳች ነች እና በጣም ቀልቃላ ገጸ ባህሪ ነች ግን በቃ ፈን ነች በጣም ታስቃለች በጣም እና ፈታኝ ነበር እኔ እንደውም እሷን ፊልሙን ስክሪፕቱን ፕሮዲዩስ እንዳረግ ሲያመጡልኝ
አነበብኩትና በቃ እኔ አልሰራበትም አልኩኝ እዚህ ላይ እኔ አልሰራም ሌላ ሰው ብዬ አንድ አክትረስ እኔ ካስት አደረኩኝ ከዛ ሁለተኛ ያነጋገርኩት ሸዋፈራው ደሳለኝ ነበርና ሸዋን ሳናገር ማን ነው የሚጫወተው ይሄንን አለኝ አከለ ያልኩት አይ አንጂ ካልተጫወሽ አልሰራም አለኝ አረ ሸዋተው እኔ እንዴት ሆኜ ነው ደደብም ሆነው ማለት እንደታኔ ምን ማለት የለብኝም ይሄን በርግጥ ግን ፈራኋት በጣም ተስፈራ ገጸ ባህሪ ነችና እንዴት ነው ማረጋው አልኩት ታምኘኛለሽ አልኩኝ በጣም ነው ማደንቅ በጣም ነው ማምነህ አልኩት አንድ ሳምንት ስጭኝ አሪፍ ደደብ አረግሻለሁ አለኝ እሺ ከዛ ቀይስቲ ላስበበት ምናምን አልኩኝ 2 ሳምንት ታል አሰብኩበትና መጨረሻ ላይ ያሸነፈኝ ምንድነው አንቺ ካልሰራሽ እኔ አልሰራም አለኝ ኦኬ አልኩኝ እኔ በጣም እፈልጋለሁ እሱ መስራት አለበት ግዴታ ለዛ ቦታ በቃ ወሳኙ ሸዋፈራው ነው እሺ አልኩና ይሄው እንደፈለክ አርገኝ አልኩትና እውነት ለመናገር ከዳይሬክተሩ በላይ እኔ ዳይሬክት ያደረገኝ በዘራፍ ላይ ሸዋፈራው ነበርና ጥሩ ደደብ አርጎኝ ነበር መቅደስ ብዙ ሰዎችም እንደሚሉት እኔም እንደምመለከትሽ በጣም ተጫዋች ነሽ በጣም ነጻነት ያለሽ በጣም ሳቂታ ነሽ እና ቀደም ያልሽው እኔ ቀልቃላ ነገር ነኝ ያለሻት ራስሽን የገለጽሽበት መንገድና አሁን ብዙ ፊልሞች ላይ ፕሮዲዩሰር ሆነሽ ትሰሪያለሽ በኋላ ምን መጣበታለን ሞጋቾቹ አለና ፕሮዲዩሰር ደግሞ ብዙ ጊዜ የአስተዳደርም የማኔጅመንት ነገርም ይጠይቃል ውሳኔ መወሰንን መቆጣት ሲኖር መቆጣትንም የሚጠይቅ ነገር ነውና ይሄ የግል ባህሪ ኃላፊነት ወስዶ ስራዎችን ከመስራት ጋር የሚያጋጨው ነገር የለም ተቆጥቼ እንዳታገኘኝ ነው ማለት በጣም የተለያዩ ማንነቶች አሉኝ በኖርማል ላይፍ ላይ እንዳልከው ነው ህይወትን ቀለል አድርጌ መኖር ፈልጋለሁ በሰላማዊ መንገድ ከሰዎች ጋር መስራት መሳቅ መጫወት ፈልጋለሁ ሲሪየስ ነገር ላይ ከመጣ ደግሞ በጣም ሲሪየስ ነኝ ስፔሻሊ ስራዬን ከተመለከተ ተቆጥቼ አታገኘኝ ነው ማለት ግን በተቻለኛ አቅም በጣም ነው የምቆጣው ግን ምንድነው መስመሮች አሉ ማይታለፉ መስመሮች አሉ አንተ ለስራህ ለህይወት ላይና እነዛ መስመሮች የሚያልፍበት ሁኔታ ነው ግን ያ በጣም ሬር ነው ህይወቴ ላይ በተቻለኛ አቅም ሰው እንኳን ቢያጠፋ በመነጋገር መፍታትን ነው የምመርጠው ያኛው ቁጣና ሌላው ነገር የመጨረሻው ውሳኔ ላይ የሚያደርስ ሲሆን ብቻ ነው እንግዲህ ድራማ ላይም ፊልሞች ላይም መቅዲ ፕሮዳክሽን የሚል እንመለከታለን ወይ መቅደስ ፕሮዳክሽን ሲባል የካምፓኒ ጉዳይ ያለበት ካምፓኒ ብዙ ባለሙያዎችን መያዘን ብዙ መሳሪያዎችን መጠቀምን ይጠይቃልና መቅደስ እኮ የተሟላ ስቱዲዮ ያላት የተሟላ የፕሮዳክሽን ማቴሪያል አላት በቂ ሰራተኞች አሏትና ይሄን ደግሞ ያዘችው ዛሬ ሳይሆን በፊት ነው በልጅነቷ ሳንቲም መያዝ የቻለች ልጅ ናት ይላሉ እውነት ነው ሳንቲም ይዘሻል ቀድመሽ አዎ ከየት መጣ እንደነገርኩ ሞዴሊንግ ነው በሞዴሊንግ ጥሩ ተከፋይ ነበርኩኝ እንደነገርኩ አላማ ነበረኝ ከ13 አመት ጀምሮ በየሃለው እንግዲህና ፊልም መስራትና እዚህ መጥቶ ፊልም ካምፓኒ ማቋቋም ህልሜ ስለነበረ ያንዳንዷን ሳንቲሜን ቆጥብ ነበር ምንም ሱስ የለብኝም አልጠጣም አልጨፍርም ምንም የማጠፋበት መንገድ የለኝም ግፋቢል ሱስ አለብኝ ከተባለ የልብስና የጫማ ሱስ ነው ያለብኝ እንደ ሴቶችና ከዛ ውጪ የለኝም ስለዚህ ገንዘቤን በደንብ ቆጥብ ነበር ከመጣው በኋላ እንዳየኝ ወዳው እንግዲህ አሁን 6ኛ አመቴን ይዣለሁ ኢትዮጵያ ከመጣሁና ያለ ስራ ያሳለፍኩበት አመት የለም በየአመቱ ወይ ፊልም አወጣለሁ ወይ ቶክሾ ሰራለሁ ስለዚህ ስራዎች ካሉ ደግሞ ገንዘብ ይመጣል ስለዚህ እንደዛ ነው ወደ ሞጋቾቹን ለፍስቲ ሞጋቾቹ ሚል ተከታታይ የቴሌቪዥን ድራማ በኢቢኤስ ቴሌቪዥን ላይ ያስኬዳችሁ ነው ያላችሁት የዚህ ድራማ ኤክስኪዩቲቭ ፕሮዲዩሰር አንቺ ነሽ ሌሎችም በድርሰቱም በትወናም የሚሳተፉ በርካታ አርቲስቶች አሉ ታዋቂ አርቲስቶች አሉ ጎበዝ ምናደንቃቸው የጥበብ ሰዎች አሉና መጀመሪያ እስቲ ይሄንን ሞጋቾቹ የሚለውን ተከታታይ የቴሌቪዥን ድራማ የት ጋር ተጋጥማችሁ የት ጋር አገኘሽው ንብረትነቱ የማን ነው ብለን እንጀምር የኃይሉ ጸጋዬ ነው ይሉኛል አንዳንድ ሰዎች ደራሲው ኃይሉ ጸጋዬ ነው መነሻ ሐሳቡ ሲስተር መሰረት ደገፉ ትባላለችና እኛ ጋር አንድ ቢኛም የሚባል ኤዲተር ነበር እና ከሱ ጋር ነው የሚተዋወቁትና ስራውን ያዘችውን ይዛ መጣችኛ እኛ ጋር ይዛ መጣችና እኔም እንድጫወትላት ዶክተር ኮከብን ፕሮዲዩስ ማድረግም ኮነ ደግሞ ፕሮዲዩስ እንዳደርገው አወራችኝ እና አነበብ ነው ያለውን ነገር
ቢሮ ውስጥም ተያየንበትና አሪፍ ነገር ነው ሐሳቡ ደስ ይላል የሆስፒታል ሐሳብ ነው እንደ ተዋናይም ወደድኩት ስለዚህ በቃ ሌላ ቦታ ሄዶም እኔ እንደ ተዋናይ ከመጫወትበት እዚሁ ካምፓኒያችንም ፕሮዲዩስ አድርገነው ብንሰራው ይሻላል በሚል በዛ ተስማማንና ገዛ ነው ሐሳቡ መነሻ ሐሳቡን ከዛ ወደ ኃይልዬ ጋር ነው ሄድኩት ኃይል ጸጋዬ ጋር ጥሩ ወዳጄ ነው ወሰድኩና እባክህችን ነገር ድርሰት አድርግልኝ ወደ ራስ አንተ ወሰደውና ስራው አልኩት አነበበው ከዛ ቴክኦቨር አደረገውና ከዛ መነሻ ሐሳብ ወስዶ የራሱን በራሱ ዓለም ደግሞ ቶታሊ ለውጦት በራሱ መንገድ አርሂዶት ኃይሉ ደግሞ መድረስ ጀመረ ማለት ነው ሞጋቾቹ ላይ የተለያዩ ነገሮች ማለት ይቻላል እዚህ ጋር ሊነሱ የሚችሉ አንዳንድ አስተያየቶች አሉ አንደኛው ካንቺ ጋር ለመለስና አንዳንድ ሰዎች ዳይሬክተርም ይሆናሉ ፕሮዲዩሰርም ይሆናሉ ጸሐፊም ይሆናሉ እንደገና ደግሞ ተዋናይ ይሆናሉና ይሄ ነገር ለኢትዮጵያ ኪነጥበብ የፊልምም ሊሆን ይችላል የተለያየ ኢንደስትሪ ራሱ ጉዳት አለው ይላሉ እዚህ ላይ ሐሳብሽን እስቲ መጀመሪያ እኔ ምን መሰለህ ማለት ዋናው ነገር አንድ ሰው መስራት ከቻለ ይስራ የማይችል ከሆነ ያ ሰው እዛ ነገር ውስጥ አይግባበት ግን የምትሰራው ስራ ወስቶ ተቀባይነትን እስካገኘ ድረስና አንተ አቅሙ ካለ ይስሩ እኔ ምንም አይነት ሌሎች ሰዎች ላይ ተቃውሞም የለኝም ራሴን በሰራው ደስ ይለኛል ከቻልኩኝ የሚቻል ከሆነ ግን ካልተቻለ ባይበላሽ ጥሩ ነው ከዛ ውጪ ግን ምንም ከተቻለ ይሰራ ሶክ እስቲንቻለው መጀመሪያ አሁን መቻል ነው ያቃተንኛ በደንብ መስራት ነው ያቃተን እንጂ ይሄኛው አይ ቲንክ ቢግ ፕሮብለም ነው በያላስብም በኔ በኩል ሞጋቾቹ የቴሌቪዥን ድራማ ላይ መቅደስ መሪ ተዋናይ ሆና ነው የምትሰራው ዶክተር ኮከብን ሆና ነው የምትጫወተውና እንደው እሷ ዶክተር ኮከብን እኮ የወሰደችው ፕሮዲዩሰር ስለሆነች ነው እንጂ ሌላ ሰውም ሊጫወተው ይችላል ነበር ይላሉ ከልምድም ብዙ ጊዜ የቴሌቪዥን ድራማ እየሰሩ ከመቆየት ጋር በተገናኘም ሌሎች ሰዎች ሊሰሩት ይችላሉ ነበር እሷ ፕሮዲዩሰር ስለሆነች ተጽዕኖ ሳታሳርፍ አትቀርም የሚሉ ሐሳብ ሰጮች አሉ ተስማሚያለሽ እሱነመለ አሁን ትልቁ እኔ ህይወት ውስጥ አሁን እንደም ጥሩ ጥያቄ ነው ያነሳው እኔ ህይወት ውስጥ አስቸጋሪ የነበረው በሞጋቾች ተሰብሯል ብዬ ያመንኩበት ነገር ቢኖር ይሄ ነው ፕሮዲዩሰር መሆኔ ማለት የራሴን ድርጅት ማቋቋሜና በራሴ ድርጅት ውስጥ የሚሰሩትን እንትኖች ስራዎች ላይ እኔ መሳተፌ አሁን ያልካቸውን አንዳንድ አብዛኛው አይደለም ግን ይሄ ነገር የሚወራው በተወሰነው ባለሙያ ዘንድ ነው በአብዛኛው ከሙያው ውጪ ሆነ ሰው ችሎታህን ነው የሚያደንቅ ከቻልክ ትችላለህ ካልቻልክም ብሎ ነው እንጂ የሚሰድብህ ገንዘብ ስላለውና አንድ ሰው ካምፓኒ ስላቋቋመ ለምን ሰራ አይልም ግን በባለሙያው ጋር አለ አንዳንድ እኔ መጥፎ ቃል መናገር ማልፈልገው ትንሽ አነስ ያለ አመለካከት ያለው እንደዚህ አይነት ነገሮችን ያነሳል ዋናው ነገር እንደ አክተር እንደ ተዋናይት የተሰጠኝን ስራ ባግባቡ ሰርቻለሁ ወይስ አልሰራሁም ከመቅዲ ፕሮዳክሽን ንጥል አድርገው አውጥተውኝ እንደ ተዋናይት ብቻ ቢያዩኝ ያንን ነገር ማድረግ አልችልም ወይ ነው እሱ ላይ ቢተቹኝ ደስ ይለኝ ነበር ለኔ ጥሩ ነገር ይኖራል ግን ብቃቷ ችግር አለው ወይ ያንን ስራ እየሰራች ያመጣችው ችግር አለው ወይ ሲባል ጭራሽ አድናቆትን እንደሚሰጡ አድናቆት ከመጣ ደግሞ ምንድነው ችግሩ በድርጅት ውስጥ ብሰራ ነው አይ ቲንክ ይሄ ነገር መቼ መሰለኝ መጣት ስስርን ከሰራው በኋላ ካስቲንጎች ይመጡልኝ ነበር እንደ ተዋናይነት እንድጫወት ጥያቄዎች ይመጡልኝ ነበርና ከድርጅቴ ውጪ አልሰራም ይያልኩ መመለስ ጀመርኩኝ እና ያ ነገር የወለደው ኔጌቲቭ ነገር ነው እኔ አሁን ላይ ተረዳሁት ግን እኔ ያንን የማለቴ ሚስጥር ምንድነው ድርጅት ማቋቋም ያውም ገና በ25 አመት ገብተክ ሴት ሆነክ በጣም ከባድ ነገር ነውና እንደ ተዋናይ ደግሞ በየሁሉ ቦታ ላይ ይርክ መስራት ደግሞ ራሱ የቻለ ከባድ ነገር ነው ስለዚህ እኔ ምንድነው የመረጥኩት የተዋናይነት ፍላጎቴን በድርጅቴ ውስጥ ያሟላ ድርጅቴን ላሳድገው እስከ ተወሰነ አመት ድረስና በእግሩ ከቆመ በኋላ ይወጣው ሰራለሁ በሚለው ነበር ግን ያቺ ነገር በኔጌቲቭ ተረጎመችና አሁን እሷ በራሷ ድርጅት ውስጥ ብቻ ነው የምትሰራው ሮሌት ወስዳለች ወደሚለው መጣ ስለዚህ እኔ የምለው ነገር እንደ ተዋናይ ስለምችል ለምሰራው ማስተካከል ያለብኝ ነገር ካለ ሁሉ ያስተካክላለሁ በዛ መልኩ መታየት ቢችል ደስ ይለኛል የኢትዮጵያ ብሮድካስቲንግ ኮርፖሬሽን አንድ ሌላ ድራማ በተመሳሳይ ሰዓት ጀምሯል እንደምታስታውሹና ስጋት አለሽ እንደው ይሄ ነገር ተቀባይነታችንን ይሻረሽር ይሆን ታያለሽ የለኝም
ሞጋቾች የራሱ የሆነ መንገድ እየሄደ ያለ ድራማ ነው። አንደኛ በጀነራል እንገናኝም የነሱም የራሳቸው ጥሩ ስራ እየሰሩ ነው ያሉት እኛም በራሳችን ጥሩ ስራ እየሰራን ያለ ነው የኛም የነሱም ደግሞ በሚደገምበት ቀን አለና እንትን ነው ሰው ዳቦ ምናምን ሽትሽት ነው የምትፈራው ከተማ አንድ ሰው መጥቶ ቁርስ አንተ ጋር ዳቦ ከገዛ ሌላ ቦታ ጋር ሄዶ አይገዛም ኦሬዲ ይበላል ይጣግባል ይሄ ግን አርት ነው የኛንም ማየት ይችላል የነሱንም ማየት ይችላል ስለዚህ አርት ስራ ላይ ኮምፒቲሽን ምንድነው የሚሆነው የተሻለ ስራ ለመስራት እንጂ ሌላ እንዳይመጣብኝ ካልከማ አቱን ነው የምትገለው ነው መምጣታቸው ለኛ በጣም ደስታ ነው እኔም በጣም ደስተኛ ነኝ እኔ ደውዬ ነው እንደውም ፕሮዲዩሰሯን እንኳን ደስ ያለሽ አልኳት በስሬን በጣም ደስ ብሎኛልና አንደኛ ሴት ሆና የሴት ፕሮዲዩሰር ሆና እንዲ መስራቷ ብቸኛ ፕሮዲዩሰር እንዳደን ታግዘኛለችና ጥሩ ነገር ነው ይየነማስ እስቲ ወደ መቅዲሾ ደግሞ መለስ ልበለ መቅዲሾ በዛው በኢቢኤስ ቴሌቪዥን አንድ ቶክ ሾው ታካይዱ ነበር ሲጀመር አካባቢ ስቱዲዮ ላይ የሆነ ኦዲየንስ ነበር መሰለኝ ካልሳሳትኩኝ አድማጮች ወይም ታዳሚዎች ትይዙና ከዛ በኋላ እንግዳ ይኖርሻል በአብዛኛው አሳታፊ ሆኖ እንትኖች ነበሩት በሂደት ደግሞ ያንድ ላንድ አድርገሹ ላንድ ለሁለት አመት አካባቢ ቆይታ አድርጓልና አንደኛ የዚህ ስቱዲዮ አሬንጅመንቱን ለምንድነው የቀየርሽው የመጀመሪያ ጥያቄ ሆነና ከዛ ስለምን ቆመ የስቱዲዮ አሬንጅመንቱ በሂደት ነው የተቀየረበት ምክንያቱ ምን መሰለ ወጪ በዛብን ለእውነቱን ለመናገር አንደኛ ኢቢኤስ ላይ የመጀመሪያ ቶክ ሾው ነበርን ከሄለን ሾው ነው መሰለኝ የምትቀድመኝ ከዛ ቀጥሎ የኔ ነበርና ቶክ ሾው አልተለመደም ነበር እኛ ምናወጣው ደግሞ እኔ አጀማመሬ ሲጀምር በትልቁ ጀመርኩኝና ሳየው አልሆነልኝም ወደ ኪሳራ ያስቀባሃልና እየከሰርክ ደግሞ መኖር አትችልም እዚህ ቢያንስ ብሬክ ኢቨን መሆን አለበት የምታወጣው ነገር እየመለሰለ ትርፍ እንኳን ባይኖር መቅዲሾ ለትርፍ ምንሰራው ስራ ስላልነበረ በዛ መልኩ መሄድ ነበርበትና ዋናው ኦዲየንስ ያስቀረውበት ምክንያቴ ከወጪው ብዛት ነው ከሁራ ኮሙኒኬሽን ነበር እንትኖችን ምንወስደው ሰዎችን እየጋበዘን ለሚመጡ ሰዎች ይከፈላል ብዙ ወጪዎች ነበሩትና በዛ ምክንያት ነው ስኛውን ያቆምኩትና ዋን ቱ ዋን ያረኩት ሙሉ ለሙሉ የቆመበት ምክንያት ደግሞ ሞጋቾችን ስለጀመርኩ ነው ከባድ ነው ሁለቱን አንድ ላይ ቲቪ ሲሪየስ እና ቶክ ሾውን አንድ ላይ ማስኬድ ከባድ ነው አቅም አይችልም መቅዲሾ ባይሆን ኖሮ እኔ ባልሆን ኖሮ ሆስት ማደርገው ትችላለህ እየቀረስከ ማስተላለፍ ሁሉም ነገር ስላለ ቀላል ነበር ግን እዛ ጋም ሆስትም ሆነ እዚህ ጋር ሞጋቾችን መስራት ከባድ ነው ሁለቱንም ወደፊትም ምንድነው ሐሳባችን ካምፓኒውን በደንብ ፊልሞችን የሚሰራበትና ጎን ለጎን መስመር ከያዘ በኋላ ሞጋቾች ሃንድል ማድረግ ስንችል በሌሎች ተዋናዮችን ያደረግን ፊልሞችን የምንሰራበት መንገድ ነው የምናውቀው መቅዲሾ አንድ ወቅት ካልሳሳትኩኝ ላንድ ከፍተኛ ትምህርት ተቋማት ከ20 በላይ ለሆኑ ተማሪዎች ምናልባት 25 26 ሊጠጉ ይችላሉ ነፃ ትምህርት ድል ሰጥቶ አጀንዳው ናቸው ነበር መቅዲ አበጀች ሲባል ነበር አንድ ሰሞንና እሷን ነገር አስተዋሽኝና ከዚህ በኋላስ ምን አስበሻል በዚህ በበጎ አድራጎት ላይ ሞዴል ነበርሽ አንድ ወቅት እንደገና ህብረተሰቡን የምትመሩ ናችሁ በፊልሙም በተለያየ መንገድና ይሄን ነገር እንደው ጥሩ ሮል ሞዴል ለመሆን ምን ያሰብሽ ነው እሱ ቀደም እንዳልኩ መቅዲሾን ሳቋቁመው ቶክሾንስ ጀምረው በቃ ያ ነበር አላማዬ በጎ አድራጎት በተለያየ ዘርፍ የትምህርቱ አንዱ ነው በትምህርት ነው በጣም አምናለሁ ሰው ካልተማረ ማምን ትልቅ በታደርስ ማለት ሳይሆን ግን ሰው ልጅ ካልተማረ እንትኖች አይኖሩምና ብዙ ኦፖርቹኒቲዎች አይኖሩትምና ትምህርት ላይ በጣም ፎከስ ስለማደርግ ለዛ ነው መቅዲሾ ላይ ከዛም በላይ ተማሪዎችን ነው ከአፍሪካ ቤዛ ኮሌጅ ጋር ሆነን የምናስተምረው ነበር ወደፊትም ትልቅ አላማ አለኝ ግን ሲሆን ላውራህ ግዴለህም እንጂ ዋናው እንትኔም እሱ ነው ትልቁም የህይወትም መስመር የምዛ ላይ ስለሚሆን ያንን ስናስተካክል አወራለሁ በደንብ በጣም ነው የማመሰግነው ይህ የመቅዲሾ የመጀመሪያው ፕሮግራማችን ነው በዚህ ፕሮግራማችን ላይ አብርሃም ወልዴን ነው የጋበዝነው አብርሽ ራሱም መጥቶ ቢያስተዋውቅልን ባካችሁ በጭብጨባ ተቀበሉ ጤና ይስጥልኝ ተመልካቾቻችን እንዴት ሰንብታችኋል ዛሬ ተወዳጇን አርቲስት አልማዝ ኃይሌን ወይንም ደግሞ ሁላችንም የምንጠራት ማሚን ይዘንላችሁ ቀርበናል ማሚ እንኳን ደህና መጣሽ እንኳን ደህና ቆያ ጤና ይስጥልኝ ተመልካቾቻችን ዛሬ የመቅዲሾ ሰከንድ ሲዝን የመጀመሪያው ፕሮግራማችን ነው የኮሜዲ ባለሙያዎቻችን አብረውን ይገኛሉ ራሳቸውን በማስተዋወቅ ፕሮግራሙን እንጀምራለን ያው እንግዲህ እኔ ራሴ ነኝ የመጣሁት በታክሲ ነው ስሜ ልጅ ያሬድ ይባላል ሌዲስ ፈርስት ነበር ይቀጣ ቤትዬ ችግር የለውም እኔ
ያው ብዙ ጓደኞቼ እንደሚሉኝ ሴት ወንድማቸው ነኝ። ቤቴ ዮሐንስ እባላለሁ ወይም ቤተልሔም ጌታቸው በሙሉ ስሜ። ሼምም ሼፕም የለኝም። የአሁኑ የመጀመሪያ ጥያቄ ለሁላችሁም ነው። ስለዚህ በየተራ መመለስ ይቻላል። የኢትዮጵያኖችን ማሳቅ ይከብዳል ይባላልና እናንተ እንዴት ነው? መቅድስቴ ወደ ግል ህይወት ልምጣ። ምናልባት አድማጮቻችን እየሳቀሽ ነው። ወደ ግል ህይወት ልምጣ ስል ያው የሚጠይቀው ጥያቄ ታወቀ ስለሆነ ነው። አግብተሻል? አላገባም። አስበሻል? አላሰብኩም። ይቅርታ። ለዛ ነው ማለት የሳኩት። ለዛ ነው የግል ህይወት ሌላ ነው የሞጣሞጥና ግል ህይወት ሲባል አፌ ይታሰራልና እንደው ህብረተሰቡ ወይም ደግሞ ህዝቡ አድማጮቼ ወይ ተመልካቾቼ ስለኔ ሊያውቁት የሚገባው ነገር ምንድነው ትያለሽ? ስላንቺ ሰው በተለይ ይሄን ነገር ቢያውቅልኝ ብለሽ የምታስቢው ነገር አለ አእምሮሽ ውስጥ? በሂደት ያውቁኛል ብዬ ነው የማስበው። ሁሉም ሰው በሂደት ያውቃል። አንዳንድ ኮንፊውዥን ሊኖር ይችላል መሀል ላይ ከሰዎች ጋር ማተግባባቸው ነገሮች ሊሆን ይችላሉ። ግን እኔ ህይወቴ በቃ አጠቃላይ ህይወቴ የኪነ ጥበብ ዓለም ላይ ያለ ሰው እንደሆንኩኝ ቢረዱ ደስ ይለኛል። ያው በሂደት የሚሆን ነገር ነው። መቅዲ ፕሮዳክሽን ያቋቋምኩት እንደፈለኩኝ የጥበብን ስራ ለመስራት ስለምፈልግ ነው እንጂ ገንዘብ ስላለኝና መቅዲ ፕሮዳክሽን አቋቁሜ ፊልም ላይ መታየት ስለምፈልግ አይደለም። እና ዋናው እንትኑ ያ ነገር ቢሆን ህብረተሰቡ ጋር አይደለም ትልቁ ችግር። አሁን ቀደም አንተ የጠየቀኝ ጥያቄ አንዳንድ ባለሙያው ጋር ያለው ችግር አንድ ሰው ሲነሳ ወይ ሊያድግ ሲፈልግ የሆነ ለውጥ ሊያመጣ ሲፈልግ እንደ እባብ ጭንቅላቱን ከምትለው እያበረታታ አይዞህ በርታ የሆነ ነገር የጎደለም ካለ ይችን አስተካክል እያልክ ብታሳድገው ጥሩ ነው። በዛ ላይ ደግሞ ብር መኖር እንደ መጥፎ ነገር ባይታይ ጥሩ ነው። እኔ በቃ ይሄ አንድ ትልቁ ነገር እንደዛ አሁን ቀደም ለጠየቀኝ ጥያቄ እንደዛ አይነት ጥያቄ ለሚያነሱ ሰዎች እንደውም እንደ መልስ ይሆን ብዬ ማስበው ብር ጥሩ ነው። ብር ኖሮክ ስራ ስትሰራ የተሻለ ነገር ትሰራለህ። አሁን ይሄ ነገር እኔ ራሴን ማላቅ ሴት ብሆን አላማዬን ጠንቅቄ ማላቅ ሴት ብሆን ኖሮ መሀል ላይ ያጠፋኛል። ገባ? እንደዚህ ሲባል እንዴ ለካሰው እንደዚህ ያስበኝ ነበር እንዴ ለካስ ብለህ ተጣፋለህ። ግን እኔ ሁሉ ጊዜ አባቴ እንደሚለኝ ውሾችም ይጮሃሉ ግመሎችም ይሄዳሉ እንደሚባለው እኔ ፍለፊት ነው የሚሄድ ነበርና እነዚህ ነገሮች ለሌላው ውስጡ ፍላጎት ኖሮ ረጅም አመት ያንን ፍላጎትን ለማሳካት ገንዘብ ሲያጠራቅም ውሎ መጨረሻ ላይ ያንን ነገር ለማድረግ ለሚፈልግ ሰው ኔጌቲቭ ነገር ስለሆነ ያንን ቢያውቅ ማህበረሰቡ ጋር ምንም በቃ እኔ ህብረተሰቡ ጋር እስማም ልልህ ከምችለው በላይ ነው ትልቅ አድናቆት ያለኝ። የመጀመሪያ ስራዬ ከትስስር ጀምሮ ሙጋሾችን ሲሰራ ጀምሮ የሚገርም እንትን ነው ተቀባይነት ነው ያለኝ። እንግዲህ 6 አመት ነው 5-6 አመት ነው በዚህ የሥራ ዘርፍ ውስጥ የቆየሁት። ግን ኢትዮጵያ ውስጥ አሉ ከሚባሉ አርቲስቶች አንዱ አድርጎኛል። ማህበረሰቡ ነው እንደዚህ አንዱ ያረጋኝ እንጂ እኔ ባለሙያው ነው ብዬ አላምንምና ማህበረሰቡ ጋር እኔ ምንም እግዚአብሔር ይስጥልኝ ከሚገባኝ ክብር በላይ ስለሰጣችሁኝ ከማለት ውጪ እኔ ምንም ምለልኝ የሚቆጭሽ ነገር ሳል ጭንዋን ሳልሰራት እስካው መቅረቴ የምትያት እውነት የለም ማለት እግዚአብሔር ይመስገን መስራት የምፈልገው ነገር እየሰራው ነው ያለሁት። እድሜህ እየጨመረ በሄደ ቁጥር በስራው ላይ እየበሰልክ በሄድክ ቁጥር ያለፉ ስራዎችን ስታይ ይሄን ነገር እንደዚህ ባላረገው ኖሮ እንዲህን በጨመርኩ ኖሮ ምትለው አለ። ሁሉ ጊዜ አርት ላይ ያለ ጉዳይ ነው። ያንን ቁጭትህን ደግሞ የተሻለ ስራ ስትሰራ አሁን እንደ ተዋናይ ሌሎች ስራዎች ላይ ማያቸው ራሴን በራሴ ክሪቲሳይዝ ማድረግ ራሴን በራሴ ሞቅሳቸው የነበሩትን ሞጋቾች ላይ ያስተካከልኩት በየሳምንቱ ያስተካከልኩት ወጣለውኝ። ከዛ ውጪ ቢሆን ሳላደርገው ባልሞት ብዬ ማስበው የእቴጌ ጣይቱን ፊልም ለመስራት ዝግጅት ላይ ነው ያለሁት። ከዚህ በፊት የዛሬ 2 አመት አካባቢ ኢንተርቪው ሰጥቻለሁ። ሪሰርቾች እየሰራው ነው ያለሁት። የሷን ፊልም ዳይሬክት ማድረግ ፈልጋለሁና እሱ በጣም ለኔ ትልቁ ህልሜ ነው። እሱን ነገር ማድረግ ብችል እሱን እቴጌ ጣይቱ የሆቴሉ ተቃጠለ ሲባል ስለ እውነት በጣም ልቤ ነው እንትን ያለውና በጣም አሞኝ ነበር። ቶሎ መስራት አለብኝ ሌላም ነገር ሳይመጣ የሚል ነገር ውስጥ ነው የጨመረኝና ቢሆንልኝ ቶሎ ብሰራ ፈንዶች አሰባስቤ ገንዘብ ማግኘት ከቻልኩኝ እንደምፈልገው ሌቭል ብሰራ ደስ የሚለኝ እሱ ነው እንጂ የሚቆጨኝ እንኳን የለም።
መቅደስ አብዛኛውን ሰዓትሽን ውጭ ነሽ፣ መስከነሽ፣ ፊልም ላይ ነሽ፣ ከወንዶች ጋር ነው ውሎሽ ያለውና እስቲ ኪችንሽን አስጎብኝን። እንዴት ነው ኪችን አካባቢ? አረ በፈለግከው ሰዓት ነው የፈለግከው ምግብ አበስላለሁ። እድሜ ለእናቴ ነው ብል አይ እውነት እችላለሁ አይባልም ልል ነበር። እችላለሁ እናቴ ከልጅነቴ ጀምሮ ነው በቃ ሁሉን ነገር ያስተማረችኝ። ሴት ልጅ ውጭውንም ውስጡንም ሁለቱንም አጣምራ ስትሄድ ነው ሙሉ ሴት የምትባለው እንጂ እንደ ሰጋር በቅሎ መልክሽን አሳምረሽ ማወደው ባዶ ኮንሽ ጥሩ አይደለም ብላ እግዚአብሔር ይመስገን ሁሉን ነገር አስተምራኛለችና ምናልባት ማልችለው የሚመስለኝ ጠላ መጥመቅ አልችልም። ከዛ ውጪ ግን ዶሮ ብትል ዳቦ ሁሉን ነገር በቃ ችግር የለው። እንግዲህ አድማጮቻችን ተጋብዛቸዋል በፈለጋችሁት ጊዜ እየተባለ ነው። ብዙ ሰዎች እንዲቃለ መጠይቅ ስናደርግ አንዳንዱ 30 ሱፍ አለኝ ይላል፣ ሱፍ መግዛት ነው የምወደው ይላል። አንዳንዱ በብዙ መቶች የሚቆጠር ጫማዎች አሉኝ ይላል፣ የመጣ ጫማ ያመልጠኝም ይሉናል። መቅደስ ቤት እንደው የተለየ በብዛት የሚገኘው ነገር ምንድነው? ኦኬ ሽቶ ወዳለሁ። ሽቶ በጣም ወዳለሁና ብዙ ሽቶዎች አሉኝ። ሽቶ፣ ጫማና ቦርሳ ይመስሉኛል። እነዚህ 3 ነገሮች በብዛት አሉኝ። በቁጥር ይገመታሉ? አይ ቁጥሩን እንተውና ግን በአብዛኛው እነሱ 3 ነገሮች አሉኝ። እነሱን ዝም ብዬ አልጠግብም። በቃ ሾፒንግ በወጣ ቁጥር ውጭም በሄድኩኝ ቁጥር ጓደኞችም ከውጭ ዘመዶችም በመጡ ቁጥር እነዚህን ይዘውልኝ ይመጣሉ። ስለምወድ 3ቱን ነገር እነዚህ ነገሮች ያመጡልኛል። 13 አመቷ ጀምሮ እንግዲህ አንዳንድ ጽሁፎች ትጽፍ ነበረ። ከዛ ወደ ሞዴሊንግ ሄደች፣ በርክሌ ዩኒቨርሲቲ ተምራለች። ከዛ ተመልሳ ፊልም ውስጥ ነው ያለችው። አሁን የቴሌቪዥን ድራማ ነው ቴጌን ዳይሬክት ማድረግ አለብኝ እያለች አንድ ትልቅ ህልም አላት። እንደው ግን መጨረሻዋ ምን ይሆን እያልኩ ያሰብኩኝ ነው። እንደው ሄደሽ መቅደስ የኢትዮጵያ ህዝብ እንዲሰርችለት እኔም እዚህ ደረጃ መድረስ አለብኝ የምትዩ ነገር አለ? የህይወት መጨረሻ የለውም። ህይወት ሂደት ነው። በህይወት ውስጥ የምትሄደው አለ። ግን ያው ከልጅነት ጀምሮ የሆነ አመት ፕላኖችን አስቀምጣለሁ ከልጅነት ጀምሮና እግዚአብሔር ይመስገን እንዳስቀመጥኳቸው ፕላኖች እየሄዱ ነው ያሉት። መጨረሻዬ ምን ያለም ነው የሚያውቀው። መጨረሻዬ እኔ መናገር አልችልም። ግን አንድ ትልቅ የበጎ አድራጎት ስራዎች ላይ በትልቁ እሱ የመጨረሻው ባለለም ትልቁ ጎሌ ነው። እሱ ላይ በደንብ መስራት ፈልጋለሁ። የሆነ ለውጥ ማምጣት ፈልጋለሁ። ወደዚህ ምድር የመጣሁት የሆነ ለውጥ አርጌ ማለፍን እንደሆነ ማምን ሰው ነኝ። በቃ ዝም ብዬ መጥቼ የአንድ ሰው ሚስት ሆኜ ወልጄ ምናምን መሞት አይደለም ሐሳቤና ያም ትልቅ ነገር ነው። መታደል ነው። ኦፍ ኮርስ አጋጉብቼ መውለድ ፈልጋለሁ በዚህ አጋጣሚ ማለት ነው። ያንን መናቂ አይደለም። ግን ከዛ ባሻገር የሆነ ለውጥ የሚታይ ለውጥ አምጥቼ ማለፍን ስለምፈልግ በዚህ በበጎ አድራጎቱ ላይና ባለውበት የሥራ ዘርፍ በፊልሙ ላይ እግዚአብሔር ከፈቀደ ትልቅ ለውጥ አምጥቶ ለማለፍ ነው ማስበው። እንግዶቻችን ለአድማጮቻቸው ሙዚቃ ይጋብዛሉ። የማንን ሙዚቃ ላዘጋጅ? ይህ የመቅደስ ጸጋዬ የሙዚቃ ምርጫ ነው ብዬ የምጋብዘው ሙዚቃ ያሸኛል። ኦኬ ሙዚቃ የእንትና አዲስ የወጣ የይሁኔ በላይ ላይ ላንቺ ይብላኝ እንጂ የሚለው በጣም ነው የወደድኩት። ቅኔው በጣም ደስ ይላልና እሱን ብትጋብዝልኝ ደስ ይለኛል። ሞዴል፣ ፊልም አክተር፣ ዳይሬክተር፣ ራይተር፣ የቴሌቪዥን ቶክ ሾው አዘጋጅና ሌሎች ባለብዙ ዘርፈ ብዙ ተዋናይ መቅደስ ጸጋዬ ለጊዜሽ በጣም አድርጌ ነው የማመሰግነው። ከኤፍኤም አዲስ 97.1 አድማጮች ጋር ቆይታ አድርገሽ ልምድሽን፣ ፍላጎትሽን፣ መሻትሽን፣ ምኞትሽን ጭምር ስላጋረሽን ስላካፈልሽን በጣም አድርጌ አመሰግናለሁ። እኔም እጅግ በጣም አድርጌ አመሰግናለሁ። በዚህ አጋጣሚ በተለይ በሞጋቾች ስላ ላይ በትልቁ ላመሰግነው የምፈልገው አንድ ሰው አለ። ኃይሉ ጸጋዬ ከደራሲነቱ ባሻገር በእኔ ላይ ትልቅ እምነት አለው። እውነት ለመናገር እስከዛሬ በ6 አመት ቆይታዬ ላይ ለመጀመሪያ ጊዜ አምኖብኝ እንደ ተዋናይትም በነገር ላይ ኃይሉ ጸጋዬን የምታዘው ሰው አይደለም። ኃይሉ ጸጋዬ የራሱ አእምሮ ያለው ገንዘብ ስላለ ወይ ወዳጅ ስለሆንክ የምታዘው ሰው አይደለም። በጣም የራሱ ምንድነው የሚባለው መርህ ያለው ሰው ስለሆነ
ይሄንን ዶክተር ኮከብን ለመጫወት እንደማንኛውም ሰው እኔንም ካስት አድርጎ ነው እንደማንኛውም ፓይለት ፕሮግራም ሰርተን ነበር ፓይለት ፕሮግራሙ ራሱ አይቶት እኔ ራሴ ስትጫወሽ አይችሽ ካልሆነ ዋናውን አትጫወሽም ብሎ ብዙ አክተር ተለውጦ ነበርና ፍርሃት ሁሉ ነበርኝ ይቀይረኛል ብዬ በጣም ማከብረው ሰው ስለሆነ ግዴታዬም ነበር መቀየር ግን ብዙ ነገሮችን አምኖብኝ ጥሩ ስራ ሰርቶ አክብሮኝ እንደ እድሜም ሳይሆን እንደ ትልቅ ሰው አይቶ አክብሮኝ በጣም በቃ ትልቅ ቦታ ሰጥቶኝ ይሰራልኝ ሰው ስለሆነ ኃይለ ጸጋዬ ማመስገን ፈልጋለሁ በዚህ አጋጣሚ ከዛም ተያያዥነት ያላቸው ብዙ ዳይሬክተሩና አብርሃም ገዛኸኝን እንደውም አሁን እየሰራ ያለውን ክብር አለም ፋንታ እንደዚህ ዳይሬክተር ፎቶግራፊያችን አብርሃም ብዙም አሉ ክሮቼን እንዳለ ሁሉም በተለይ የሞጋቾች ክሮች አከለ ካልኩ ሰዓት ስለማይበቃል በጣም እንደ ቤተሰብ ነው እንደ እህት ነው የሚያዩኝና ስንት አብረን ስራ ላይ ኦንሴት መተክ ብታይ በጣም ነው የምትገረመው መቅደ ተዛለላቸውም የመቅዲ ፕሮዳክሽን ባለቤት መሆኔና እሱዘር ቤከቦታ ላይ ምናምን የተባልኩኝ ነው የምንሰራውና እጅግ በጣም ነው የምወዳቸውና እግዚአብሔር ያክብርልኝ ነው ለሁሉንም ቤተሰቦችን እንደውም እናንተንም አመሰግናለሁ እኔም አመሰግናለሁ